እሺ ሰላም እንዴት ናችሁ? እየተዝናናችሁ የምትሸለሙበትን አንድ አሪፍ አማርኛ አክሽን ፊልም ይዘንላችሁ መጥተናል። ርዕሱ የልቤ ሰው ይሰኛል። ይህ የልቤ ሰው የተሰኘ አማርኛ አክሽን ፊልም ሁሩታ ከተማ የሚገኙ በሙያው እጅግ በሰለጠኑ ልጆች እንዲሁም በትወና ውስጥ ረዥም ጊዜ ባሳለፉ ልጆች የተሰራ ምርጥ አክሽን ፊልም ነው። እንግዲህ አክሽን ፊልም እንደምናውቀው በአማርኛ የፊልም ኢንዱስትሪ ውስጥ ረዥም ጊዜ ነው በተሰራው። የሚሰሩትም የአማርኛ ፊልሞች የሆነ ነገር ይጎላቸዋል። ወይ አክሽናቸው አሪፍ ይሆንና ዲያሎጋቸው ወይም አክቲንጋቸው የወረደ ይሆናል ማለት ነው። ሁለቱንም ያጣመረ ሙያ በያዙ ልጆች እየተሰራ አልነበረም። ወይ ደግሞ አክቲንግ እውቀት ይኖራቸውና የማርሻል አርቱ እውቀት በጎደላቸው ሰዎች ነበር እየተሰራ ያለው። እንደነ አላዳም ኩሽም ያለው ሁለቱንም ሙያ በደንብ ባጣመሩ ልጆች እጅግ ውብ ተደርጎ በሚገርም ጥራት የተሰራ አማርኛ አክሽን ፊልም ነው ይዘንላችሁ የመጣ ነው። ፊልሙ በራሱ ለአማርኛ የፊልም ኢንዱስትሪው ስጦታ ነው፣ ለተመልካቾቹ የተበረከተ ምርጥ ስጦታ ነው። ከዛ ውጪ ግን ፊልሙን አይታችሁ በፊልሙ ላይ ኮመንት በመጻፍ ጥሩ እና ገንቢ አስተያየታችሁን ፊልሙ ሲለቀቅ ፊልሙ ላይ በመጻፍ እና ቻናሉን በኢትዮ ዩኒክ ሚዲያ የዩቲዩብ ቻናል ላይ ነው። ይህ ፊልም ሐሙስ ሰኔ 12 ለሰኔ ሚካኤል ማለት ነው ሰኔ 12 ምሽት 1 ሰዓት ላይ ሐሙስ ይለቀቃል ማለት ነው። በሚለቀቅበት ጊዜ ፊልሙ ላይ ገንቢና ጥሩ አስተያየት በመጻፍ እንደዚሁም የዩቲዩብ ቻናሉን ኢትዮ ዩኒክ ሚዲያ የዩቲዩብ ቻናሉን ሰብስክራይብ በማድረግ ያዘጋጀናቸውን የተለያዩ አሪፍ ሽልማቶች እድለኛ እንድትሆኑ መግለጽ እወዳለሁ እና ምርጥ ፊልም ነው። ከዚህ በኋላ ያለውን ትሬለር አይታችሁ የፊልሙን ምርጥነት ራሳችሁ ትመሰክራላችሁ። ወደ ፊልሙ ትሬለር እንሂድ። ሰኔ 12 ምሽት 1 ሰዓት ሐሙስ ማለት ነው ሰኔ ሚካኤል ይህንን ምርጥ ፊልም ይዘንላችሁ እንመጣለን። ሰኔ ሚካኤል እንገናኝ። ቻው። ገንዘብ ችግር የለም። ልጄን ብቻ አሁን ታቀኛለህ። ደግሞ ማን ነው? ቆየ ልጄ ሞቷል ማለት ነው። እኔም ልጄም ስለ ራሳችን እናውቃለን። የሆነ ሰው እያየው ነው። ማንም ቢሆን ማንም ጨርሱ። ያንን የውሻ ልጅ አንገቱን አንቃችሁ አምጡልኝ።
ህፃናቶቹ ጋር ከመድረሱ በፊት ህፃናቶቹን ይዛችሁልኝ ብዙ መስዋዕትነት ከፍያለሁ። የምወዳቸውም ሰዎች አጥቻለሁ።